ቆይ የእውነት ራስሽን ከሳትሽ እነ ለሊ እንደነበሩና እኔ ወደዚህ እንዳመጣሁሽ እንዴት አወቅሽ? መቼ? ኧረ እኔ አላየሁም ዶክተር፣ ማለት አልሰማሁም። ቆይ ለምን እንደዚህ ያልከኝ? ሌላ ምን ልልሽ ፈልገሽ ነው? ንገሪኝ እስኪ። ምን ልበልሽ? አውቀሽ ነው ያደረግሽ? ኧረ እንደዚህ አይደለም ዶክተር። በቃሽ ቤዛ፣ አሁኑ ከዚህ ሆስፒታል ውጪ። እሺ? እንዴ በቃሽ፣ ጨርሻለሁ። ወይኔ ቤዛ፣ ምንድን ነው የቀባጠርሽው? ወይ ቤዛ፣ አንዳንድ ጊዜ እኮ ፋራ ትሆኛለሽ። ቆይ ምንድን ነው ያልኩት? ኧረ ግን ይሄ ነገር የሌላ አልተካበደም። ምን ይካበዳል? ለለሊ አይደለም ሌላስ ነገር ቢደረግላት እንዴ? ለሊ እኮ ነች። ኧረ እኔ እንጃ። እኔ ግን የሌላ ነኝ ጨነቀኝ። አንቺ ምን ቤነሽና ነው የምትጨነቂ? ይሄ የተዘጋጀው እኮ ለለሊ ነው፣ ላንቺ አይደለም። አንቺ ምን ቤነሽ? እሷ ትጨነቅበት። ምን አገባሽ? ለባርች ነው እንደዚህ ጠብር ግፍ ብሎ ተዘጋጅቶ አላገባም ብትለውስ? ቆይ ለሊ ይሄን ቀን ምን ያህል ልዩ ሊሆን እንደሚችል ባይምሮሽ ስለው ነበር። ለአንቺ ይሄ ሁሉ ነገር ያንስብሻል አውቃለሁ ለሊ። ስሜቴን መግለጽና ፍቅሬ ለአንቺ ነግሬሽ እንደማልጨርስ ታውቂያለሽ ለሊ። በጣም አፍቅርሻለሁ። ይችላል በቂ ይችላል ባለው ይችላል። አንድ አልጨረሰ እና ለሊ አሁን ፊት ለፊት ሲተንበረከኩት ቀሪ ህይወት ዘመንሽን ሁሉ ከአንቺ ጋር ለመኖር ነው አውቃለሁ። ይሄ ትንሽ ልቤ ለአንቺ አይገባሽም፣ ግን ሙሉ ህይወቴን ቀይረሽዋል። ይሄ ፊት ለፊት የተንበረከከው ቢኪ ባንቺ ነው ለሊ። ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለሊ ይሄ ትንሹን ልቤ ለአንቺ ሰጥቶሽ አንቺም ከራስሽ በላይ ተንከባከብሽ እና ከአንቺ ውጪ ማመክሊቴ ሊሆን ይችላል። ቤኪ የኔ ሴት ለሊ ታገቢኛለሽ? ባቡሬ የለሊን መልስ እየጠበቀ ይገኛል። ትቀበለዋለች ወይ? እስቲ ትቀበለው የምትሉ ቪዲዮ ላይ ኮሜንት እያደረጋችሁ፣ በሌላ በኩል ደግሞ ያው የቤዛ ተንኮል በዶክተሩ ስለከሸፈ ደስ ያላችሁ ብቻ ይሄንን ቻናል ሰብስክራይብ እያደረጋችሁት 100,000 አስገቡት። 300 ሰብስክራይብ ብቻ ነው የቀረን። በቀጣዩ ክፍል ላይ የሚፈጠሩትን ነገሮች ቀንጨባ አድርጌ ልንገራችሁ። የመጀመሪያው መልካም ዜና ሊባል የሚችለው ነገር ባቡሬ ለሊ ተቀበለዋለች ወይ ነው። ገና መጀመሪያውኑ ተንበርክኮ የጋብቻውን ጥያቄ ሲጠይቃት እያለቀሰች እንደነበር አትርሱ። ለቅሷ ግን የደስታ ይሁን የሐዘን እስካሁን የታወቀ ነገር የለም። የሐዘን ሊሆን የሚችለው ምናልባት ባቡሬ ለሱ በጣም መልካሙን ስለምትመኝለት አሁን ላይ እምቢ ልትለው እንደሆነ ስታውቅ ልታለቅስ ትችላለች። ምክንያቱ ሊጎዳ ይችላል ብላ ስለምታስብ። ሁላችሁም ልብ ብላችሁ ማድመጥ ያለባችሁ አንድ ነገር አለ። ለሊ እስካሁን ድረስ ያው የቀድሞ ፍቅረኛዋ ምንም አይነት ፍቅር እንዳልወጣላት ታውቃላችሁ። አብዛኛው ጊዜ እሱን እያስታወሰች እንደተጎዳች ብታውቅም ግን በባቡሬ ምክንያት እየተጽናናች እንደሆነም ጭምር ለራሷ ስትናገር ነበረ። ሌላው ደግሞ ምናልባት እስካሁን ድረስ ያልተስተካከለላት የቤተሰቦቿ ጉዳይ እንዳለም ጭምር። ወንድሟ ጠፍቷል። በዚህ በኩል ከእስር ቤት ማምለጡ ለሱ በጣም መጥፎ ነገር ቢሆንም ግን በራሱ መፈታት እየቻለ አሁን ከእስር ቤት ድጋሚ በራሱ በኩል ማምለጡ ራሱ ላይ ሌላ መዘዝ ይዞ እንደመጣ ጭምር አትርሱ። ሌላው መጥፎ ዜና የሚባለው ነገር ቢኖር የአሹና የሮሚ ጉዳይ ነው። አሹ ለሶስተኛ ጊዜ ድጋሚ የፍቅር ጥያቄ አቅርቦላት ነበር ለሮሚ። ሮሚን ቀልብ ቃል ሲጠይቃት የነበረው እስካሁን ድረስ ደክም ያለው ብቻዬን ሆኜ ብዙ ነገሮችን እየታገልኩ ነው ካንቺ ጋር ያለኝን ነገር ለማላመድ እየሞከርኩ ባለበት ሰዓት ላይ አሁን ግን ያቃተኝ መጥቷል። አሁን ልትቀበይኝ ይገባል። መሃላችን ወይንም ምንም አይነት ነገር ልዩነታችንን የሚያሰፋው ነገር የለም። በአንቺም በኩል እንዳየሁት ላንቺ እማስበው እኔ ብቻ እንደሆንኩኝ ጭምር አንቺም ደግሞ ለኔ ተመሳሳይ ቅርበት አሳይተሽኛል። ለምንድነው ፍቅሬን ማትቀበይኝ? በአሁኑ እንድትቀበይኝ እፈልጋለሁ
ሮሚ ግን የመለሰችለት መልስ ለሱ ልብ የሚሰብር መልስ ነበረ። እኔ ይህንን ነገር ካንተ ጋር መቀጠል አልፈልግም፣ አልችልም። በቃ አሹ ከኔ በእንደዚህ አይነት መልኩ የምትቀርበኝ ከሆነ ብንራራቅ ወይንም ብንለያይ ይሻላል ትለዋለች። አሹ ግን አንገቱን ያቀረቅርና እኔም እንደ ሩታ ማደርገውን ነገር ካደረኩኝ በኋላ ግን እንዳትጸጸቺ፣ ያ ከተፈጠረ በኋላ እየየ ማለቱ ላንቺም አይጠቅምሽም ብሎ ከዛ ቦታ ላይ ጥሉባት ይጠፋል። ያ ማለት እንግዲህ አሹ ይሄንን ነገር እንደዚህ ካደረግን የምትቀጥይ ከሆነ ራሴን አጠፋለሁ ነበር ያላት። ከአገር ቤት ሆነው ለሮሚ ነገሩን እያቆመሩባት እንደሆነ ማታቀው አንድ ነገር አለ። አገር ቤት ያሉ የሷ ጠላቶች ወደ ከተማ እንደሚመጡና ሮሚን እንደሚወስዷት አዲስ እቅድ ጀምረዋል። ለሮሚም ቢሆን ይሄ ነገር በጣም መጥፎ ዜና ነው። እሷ እነሱን ለመሸሽ ብላ ነበር ወደ ከተማ የመጣችው። አሁን ደግሞ ያለችበትን እያጣሩ ያሉት ሰዎች ወደ ከተማ መጥተው እሷን ሊወስዷት ይፈልጋሉ። አሹ ደግሞ በዚህ በኩል ፍቅሬን አልተቀበለችውም ብሎ በማሰብ እሷን ሊለያያትና ምናልባት ከዚህ በኋላ አብሯት ላይ ሆኑላ ስለሚችል ሮሚ ትልቅ አደጋ ውስጥ ትገባለች። እዛው ከገጠር ውስጥ የተፈጠረ ሌላ ነገር ደግሞ የአደይ እህት ወደ ከተማ መምጣት ትፈልጋለች። ግን ራስ ወዳድነቷን ለማሸነፍ ስትል ብቻ እሷ ወደ ከተማ መምጣቱን ትታለች። ያው ዴቭን እንደምታፈቅረው ሁላችሁም ታውቃላችሁ። ነገር ግን ወደ ከተማ መምጣት ብትፈልግም ደግሞ እሱ እዛ ስላለ ብቻ ነገሩ ከቁጥጥር ውጪ ይወጣል ብላ በማሰብ ብቻ ትተዋለች። ይሁን እንጂ እሷ ይሄን ነገር ብታስብም አደይ ከዛ በኋላ ወይንም ደግሞ ቃል ከገባችላቸው ጋር ብቻ ለቃ በመውጣቷ ምክንያት ብቻ እነሱ አደይን ትተው ወደ እህቷ እየዞሩ ይገኛሉ። እህቷን እያስጨነቁት ያሉት ይሄን ሁሉ ጊዜ እኛን ከምታስቸግሪ አግብተሽ ለምን አትገላገይም እያሉ እነሱ እሷን ማጎግቱጎቱን ይዘውታል። ነገሩ እንደ አደይ አሻፈረኝ የምትል ከሆነና እሷም እምቢ የምትላቸው ከሆነ ለማገት የሚወስኑ ይሆናል። ካዲያ እሷ ከምታገት ይልቅ ወደ ከተማ ለመምጣት ምክንያት ሊሆናት ይችላል ማለት ነው። ስለዚህ የአደይ እህት ወደ ከተማ የምትመጣበት ብዙ ምክንያቶች አሉ። ወደ ከተማ ከመጣችስ በኋላ ምንም ይፈጠር ይመስላችኋል? ድራማው ከሁኑም በላይ ከምንም በላይ እየደመቀ ይመጣል። በሌላ በኩል የቤዛን ጉዳይ ስናነሳ ቤዛ እንግዲህ ከሁሉም ሰዎች ታማኝነታቸውን ማግኘት ስለምትፈልግ መንገድ ላይ እንደ ራባትና ብር እንደሌላት ሰው ሆና ትወድቃለች። ለሊ በሷ እንደማትጨክን ስለምታውቅ እሷን ስታያት ነበር የወደቀችው። እንዳሰበችውም ደግሞ ለሊ መታ ታነሳትና እሷ ራሷን ስለሳተች ዶክተሩ እንዲወስዳት ታደርጋለች። ዶክተሩ ወደ ቦታው ይዟት ሲሄድና እሷን ሲመረምራት ምንም አይነት የተለየ በሽታ እንደሌለባትና አውቃ እንዳስመሰለች ወዲያው ይገባውና እሷን ለመመርመር ወይንም ጥያቄዎችን መጠየቅ ይጀምራል። ታዲያ ጥያቄዎቹን ሲጠይቃት ራሷን እንደሳተች ነበር የምታውቀው። ታዲያ እሷ ሐኪም ቤት ከገባች በኋላ ነበር የነቃችው። እዛው ግን አንድ ተሳስታ የተናገረችው ነገር ቢኖር እነለሊ ባይደርሱልኝ እዚህ ቦታ ላልገኝ እችላለሁ ወይንም ደግሞ ሞቼ ነበረ ብሎ ስታወራ ወዲያውኑ ዶክተሩ ቀበል ያደርግና ራስሽን ስተሽ ከወደቅሽ እነለሊ አንስተው እዚህ እንዳመጡሽ በምን አወቅሽ ብሎ ያፋጥጣታል። ወዲያውኑ የምትመልስለት መልስ ስላልነበራት ግራ ይገባትና ዝምታዋን ትመርጣለች። ዶክተሩ ግን ይሄን ሁሉ እያደረግሽው አሁን ላይ ለኛ ተንኮል አዘጋጅተሽልን ነው አይደለ? ስለዚህ ከዚህ ቦታ ላይ ለቀሽ እንድትወጪልኝ እፈልጋለሁ ብሎ ጥሏት ይወጣል። ድጋሚ ግን እሷ ተስፋ ሳትቆርጥ ቶሎ ብዬ የእነሱን እምነት ማግኘት አለብኝ፣ ይህንን ተሳስቼም ቢሆንም ግን አስተካክለዋለሁ ብላ እየሮጠች ትወጣለች። እንደተባለውም የሚፈራው ነገር ቢኖር ቤዛ ድጋሚ እነሱን ለመጉዳት ስትል እምነታቸውን በተሳካ ሁኔታ ላይ ካገኘች በጣም ከባዱ ነገር ሊሆን ይፈጠራል ማለት ነው። ሌላው የለሊንና የባቡሬን ጉዳይ ወደ ኋላ መለስ አድርገን እንየው። ለሊ በራሷ በኩል በተጎዳይ ሰዓት ላይ ነበረ ባቡሬ እንደዛ እሷን ሲንከባከባት የነበረው። ከባቡሬ ጋር በደንብ የተዋወቁት አግቶ ቤቱ ያስቀምጣት ጊዜ ያኔ 3 እና 4 ቀን ሙሉ እሷ ስትለምነው እንዲለቃት እሱ ግን መልቀቅ እንደማይችልና ገንዘብ እንደሚያስፈልገው ጭምር ይነግራታል። ለሊ ግን በዛ ሰዓት ላይ ልቡን ለማሸነፍ ስትል ብዙ ጥያቄዎችን ትጠይቋለች። አንተ የዋህነ እኔ ላይ ምንም እንዲደርስብኝ እንደማትፈልግ አውቃለሁ፣ ከዚህ ቦታ ላይ ፍታኝ ብላ ትነግረዋለች። ለሊ ግን ያኔ ነበረ በደንብ የገባት
ባቡሬ በራሱ በኩል ብዙ ሽንፈት እንደሚመጣበትና ብዙ ከባድ አደጋ እንደሚመጣበት እያወቀ እሷን ይፈታትና ለማስመለጥ ይሞክራል። እንደውም አክስትየው እሷን እንዲያግታት በቀጠረችው ብር እሷን እየደበቃትና ብዙውን ጊዜ ለሷ እየተከላከለ ይቆያል። ለሊ ያን የነበረ ልቡን ያሸነፈችው በዚህን ሰዓት ላይ ነበረ። ለሊ ብዙውን ሰዓት ላይ እሱ እንደ ጓደኝነት ሊቀርባት ቢፈልግም ግን እሷ አሁን ላይ እኔ ሁሉም ወንዶች ለኔ አንድ ናቸው፣ ያኔ እዚህ የነበረው ጓደኛዬ ከርቶኝ ሄዷል፣ እሱ ልቤ ላይ ጠገን ነበር እስካሁን ድረስ እያሰቃየኝ ያለው። እንደውም የሆነ ሰዓት ላይ ባቡሬና ለሊ አንድ ላይ የመሆናቸው ወይንም ደግሞ ጥሩ ጓደኛሞች በሆኑበት ሰዓት ላይ ያኔ የድሮ ፍቅረኛዋ ለለሊ ይደውልላታል። በድንጋጤ የነበረ ስልኩን አንስታ ያወራችው። ከተዘጋም በኋላ እሷ ስለሱ ማሰብ እንደ አዲስ ጀምራ ነበረ። አሁንስ ይሄኔ ባቡሬ ተንበርክኮ የፍቅር ጥያቄውን በጠየቃ ሰዓት ላይ ተቀበለው ይሆን ወይ የሚለው ነገር አስፈሪ የሚሆነው በዚህን ሰዓት ላይ ነው። ምክንያት የነበረው ምናልባት እንደ በፊቱ የምታስበውን ሐሳብ የምታስብ ከሆነ አሁን ላይ ሁሉንም ወንዶች አንድ አይነት አድርጌ ነው ማያቸው ብላ የምታስብ ከሆነ ላትቀበለው ትችላለች። አልተቀበለችውም ማለት ግን ትልቁ አደጋ ያኔ ነው። ባቡሬ በከፊሉ ይጎዳል። ምናልባት እሷ ምክንያቶቿን የምታስቀምጥ ከሆነ ደግሞ እሱም ላይ ረዳት የሚችለው ነገር አለ። አንዴ ሁለቴም ቢሆን የፍቅር ጥያቄ ኖርማል ሲጠይቃት እንዳልተቀበለችው ሁላችሁም ታውቃላችሁ። ያኔ ግን ምክንያት አድርጋ ያቀረበችው እስካሁን ድረስ አሁን በፊት የነበረው የድሮ ፍቅረኛዋ እስካሁን ከልቧ እንዳልወጣ ነበር የምትናገረው። ከተቀበለችው ግን ቤቱ በደንብ አድርጎ በሰርግ ይደምቃል ማለት ነው። ተረኞች የሚሆኑት አደይና ዴቭ ናቸው። ሌላው እንደዚሁ እየደመቀ እንዲሄድ የምትፈልጉ ካላችሁ ይሄንኑ ቻናል ሰብስክራይብ እያደረጋችሁ ባሪፍ አቀራረብ ወደ እናንተ መጣለሁኝ። ቀጣዩ ክፍል እየተጫነ ነው። ቻናሉን ሰብስክራይብ ያደረጋችሁ እያደረጋችሁት የራሳችሁን ኮሜንት አስቀምጡልኝ። በዚሁ አጋጣሚ ደግሞ ወደ ውጭ ሄዳችሁ መስራት የምትፈልጉ ሰዎችና ከዚህ በፊት ልምድ ያላችሁ ካላችሁ ከስር በማስቀምጥላችሁ ስልክ ቁጥር እኔ ማውራት ትችላላችሁ። መልካም ጊዜ